መንግስትን በጣም ስታደንቅ ያሉ በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድን በጣም ነው የምታደንቃቸው፣ በጣም ነው የምታመሰግናቸው። ቱ ፖይንት ምንም አይነት ደካማ ጎን የለባቸውም እያልክ ነው። ላለፈው 5 ዓመት ምንም አይነት ደካማ ጎን የለባቸውም እያልከኝ ነው። ስለዚህ መልካም ጥሩ። ደካማ ጎን የለባቸውም አይደለም፣ ደካማ ጎን ሊኖርባቸው ይችላል። እኔ ግን ያን ደካማ ጎናቸውን አላይም። መልካም የሚሰሩትን ነገር ነው ማየትን የምፈልገው። አይምሮዬም ራሴም አትራክት ማድረግ የምፈልገው ጥሩ ነገር ሲሰራ ማየትን ነው የምፈልገው ነው። ለእኔ የሚጠቅመኝ ጥሩ ነገር ስለሆነ ለማህበረሰቡ የሚጠቅመው እሱ ነው። ለምሳሌ መኪና እየነዳ ገደል ካየ ገደሉን ማየት አልፈልግም እኔ በቃ ማየት የምፈልገው መልካም ነው ብለህ አትነዳም አይደል እንዴ? ገደል እንዳለ ስለዚህ ገደሉን እተወውና በመልካሙ በጥግ በኩል እሄዳለሁ። ግን ገደሉን አቅናውለጅ ማድረግ አለብን። ገደሉ ማዛጋ ነው ያለው። ለምን እሄዳለሁ? በአጠገቡ ግን አልፋለሁ። አቅናውለጅ ግን ማድረግ አለብን። ገደል አለ። ስለዚህ አንተ አሁን ከአንተ በኋላ ላሉ ሰዎች እዛ ጋር ገደል አለ ብለህ ትናገራለህ ወይስ ፖዘቲቭን ብቻ ስለምታምን አዘግራቸው? ገደሉን እያየውማ ገደሉ ውስጥ ግቡ አልላቸውም፣ እነግራቸዋለሁ። ትክክል። ስለዚህ አሁን ለዚህ ከሆነ ደካማ ጎንን እኔ እንደ ኔጌቲቭ እንዳልኩ የምንተነትን ዘግቼዋለሁ፣ መንገዱን ዘግቼዋለሁ። ያ ነገር ወደ እኔ እንዳይመጣ ዘግቼዋለሁ። በጣም መልካም ነገር መስማት ስለምፈልግ፣ ፖዚቲቭ ነገር መስማት ስለምፈልግ መልካሙን ነገር ነው ከውስጡ እየነጠርኩ የምወስደው። ይህ ግን ሰኮናዊ አመለካከት አይሆንም። አንተ በፈለግከው ውሰዱ። ለእኔ ይህ ባተወይ ተርሚናሎጂ ነው። ባተወይ ይህ እንትን አለም ይህ ሰጎናዊ አይዲዮሎጂ ይባላል። እንትን እያልኩኝ አይደለም። አንተ የተማርክ ስለሆንክ ሰጎን ምን እንደሆነ ታውቃለህ? ምንድን ነው ሰጎን? ሰጎን ታውቃለህ? እንስሳ ናት። ሰጎን እቺ ረጅም እግር ያላት የምትሮጧ። ትክክል። ምን ታደርጋለች መሰለህ? የእሱ አይዲዮሎጂ እንደዛ ነው የሚሆነው። ሰጎን ጠላት ሲያባረራት ወይም የሆነ ነገር ሲያባራት ትሮጥና ምን እንደምታደርግ ታውቃለህ? አንገቷን ትቀብራለች አመድ ውስጥ ወይም ደግሞ የሆነ ውስጥ ትደብቃለች። ያንን በማድረጓ እኔ ምንም ነገር አላይም አልሰማም ብላ የዳነች ይመስላታል። ሰውነቷ እንዳለ እኮ ኤክስፖዝ ያደርጋል። ጉግል አድርገው ስትወጣ እና ይህ አስትሪጅ አይዲዮሎጂ ወይም ሰጎናዊ አመለካከት ይባላል። ኔጌቲቭን ዲል አለማድረግ በቃ አልሰማም አላይም ብላ ትቀብራለች። መጥቶ ይበላታል፣ ያ አውሬ ይበላታል። ምክንያቱም ሰውነቷ እንዳለ ኤክስፖዝ ነው። ኦስትሪጅ ይባላል። ኦስትሪጅ አይዲዮሎጂ ወይም ደግሞ ሰጎናዊ አመለካከት ፖዘቲቭ የሚያስቡ ኢትዮጵያ ውስጥ እየገባ ነው። ባደ ወይ እንደዚህ ብሮ የሚባሉት ማለት ነው። ብዙ ጊዜ ዋነ ተዋከባ ስለ ፖዘቲቭ ካሰብክ ሁሉ ነገር ይሆንልሃል፣ እንደዚህ ታደርጋለህ ምናምን እያሉ ሰዎችን ይነዋት። ያ አይዲዮሎጂ ትክክል አይደለም። ምክንያቱም ከሪያሊቲ ጋር አብሮ አይሄድም። ሪያሊቲው አብሮ ጎን ለጎን መሄድ አለበት። ገባ? ያን ነገር ነው ትንሽ ቢስተካከል ከዚህ በኋላ ያለውን ነገር አያለው እና በጣም አንተ ኢንፍሉዌንሻል ፐርሰንት እኮ ነው መንሱር። በጣም ለመናገር ላይክ ያለህን እውቅና በእርግጥ የምታስተላልፋቸው ነገሮች ማንም እኔ ነገር ያለው በባለፈው ብቻ ነው ያናደከኝ እንጂ ከዛ በፊት የፈለገ ሰው ቢል ከመንሱር ጋር የሚጣላ ጅል ነው ነበር የምለው። ለምን አንተ ብዙ ጊዜ መጥተህ እንደዚህ አድርጉ እንደዚህ ስሩ፣ እኛ ቁርስ የምንበላባትን 4000 ብር ለእናንተ ብዙ ስለሆነ ምን ችግር የለም። አቀለሌ አይደለም። ኢትዮጵያ ይከብዳል። እኔ ለሰዎቹ ስልክ ስትሞላ ወጣቶችን ማስታወሱ አንድ ቀን ማረሳው የሆነ ሆቴል ውስጥ እየተራመድክ የሆነ ወጣት ልጅ የሚሰራ እውነቴን ነው በደምብ የተከታተልኩ የዛን ጊዜ እና መስጠት ፈልጌ ነበር ግን አላቅበትም ነበር እንዴት ወደ ኢትዮጵያ እንደሚላክ ምናምን። ሶ ለዛ ልጅ ቁመህ 30 ደቂቃ እዛው በራሱ አካውንት እንዲገባ ደስ 10,000 ብር ምናምን ብር አሰባስበህለት እንደዚህ መልካም ናቸው። ባጠው መንሱሬ እንደዚህ ቀጥታ ሰውዬው እጅ ነው የገባው አንተ ጋር ላይ የገባው። ቢኮዝ በሰው ስም ብዙ የሚሰበስቡ ሰዎች አሉ ታውቃለህ። እንሰበስባለን እያሉ በድሃዎች የሚነግዱ አሉ። ያንተ ደስ የሚለኝ ቀጥታ ወደ ሰዎቹ ነው የሚገባው። ብዙ አይቻለሁ። ያ ጥሩ ነው። ያንን ለሶሻል ሚዲያው ኢቭን ለኔጌቲቭ እንኳን ቢጠቀሙበትም ምንም ችግር የለም። ሰዎች ከተረዱ 10% እንኳን ገንዘብ ከደረሳቸው መልካም ነው። ያኔ ደስ ይለኛል ስለአንተ። ያው ኢትዮጵያ ውስጥ ሆነ ማሳየት እንደዚህ ልብስ ምናምን ስለምወድ እኔም ሽቶ ታውቃለህ። አሁን በደረደርኩት ታምፎርድ ምናምን ታውቃለህ። የእኔ ሽቶ ታውቃለህ። ባለፈው ያየው ነበር ግን ስቲል ከኔ አይበልጡም። አይ መንሱር ይቅርብህ። እውነቴን ነው የምልህ። እልክልሃለሁ። መጀመሪያ ይኸውልህ
ፊቴውሪ 3 በቃ ኔጌቲቭ ወይም ደግሞ ደካማ ጎን ስለ አብይ ከነገርከኝ ይልክልሃል። እኔ አይደለም ስለ በጣም የምወደው ማከብረው የደም ዝውውር የአንተ የደም ዝውውር አለ አይደለ? እንደ ደም ዝውውር ነው ማያቸው ፕራይም ሚኒስቴሩን ለእኔ ለራስ ሊሮብድ ጽንፈኝነት ምን ያገናኘዋል ከጽንፈኝነት ጋር? እኔ አሁን ኦሮሞ ስለሆንኩ ወይ እሳቸው ኦሮሞ ስለሆኑ አይደለም። ፐርሰናሊ በቃ የሆነ ሰው ትወዳለህ አይደለ? ያን ሰው አሁን በቀደም አንድ ቢሮ መጣ እኔ ጋር በጣም የተማረ ምናምን የሚናገር ምናምን ነገር ነው እና እስቲ ስለ እኔ ደካማ ጎን ንገረኝ፣ ምንም የምታውቀው ነገር አለ አልኩት። መንሱር በጣም ስለምወድህ ኔጌቲቭ ነገር መስማት አልፈለግም፣ ዘግቻለሁ። እሱ ስፈራለሁ። እኔም ስለ ፕራይም ሚኒስቴሩ በጣም ስለምወዳቸው ወደፊት እኔ እሳቸው ውስጡ የማስበው ብዙ ነገር ስላለ ካለው ነገር ጋር ነገሮች ሁሉ ከተስተካከሉና ኢትዮጵያ ሰላም ከሆነች ሁሉ ነገር ከተስተካከለ እዛ ውስጥ የማየው ትልቅ ብርሃን ስለሆነ ትልቅ ህልም እንዳላቸው ስለማቅ ምንም መጥፎ ነገር መስማት አልፈልግም። ስለዚህ ከተናገሩት ቃላት ካፕል ኦፍ ይር መንሱር ያልከው እውነት ልትል ትችላለህ። ምንድን አካምፕሊሽ አድርጋሉ ብለህ ታስባለህ? ብትገምታለህ? አሁን ለምሳሌ መቼ ነው ምርጫው? ከ2 ዓመት በኋላ ነው። ከ1 ዓመት ተኩል ከ2 ዓመት በኋላ ሌላ ምርጫ ይደረጋል። 3 ዓመት መሰለኝ 3 ዓመት 2 ዓመት ከምናምን ያሸንፋሉ ብለህ ታስባለህ? አላውቅም። አሁን እኛ እንዳልኩ ሙስሊም የወደፊቱን አያውቅም፣ የዛሬውን ነው የሚያውቅ። አይ ነው ግን እንጂ ምን መሰለህ፣ አሁን ለምሳሌ መንሱር የሚባል መሰለህ ይህማ መማር አለብህ። ቢዝነስማን ከሆንክ ማለት ነው ፕሮጀክሽን አለ። አሁን እኔ ቢዝነስማን ነኝ፣ ትክክለኛ ቢዝነስማን ነኝ። አንድ ነገር ኢንቨስት ሳደርግም ኪሳራውንም ጥቅሙንም ፕሮጀክት አደርጋለሁ፣ አናላይዝ አደርጋለሁ። ከ3 ዓመት በኋላ የሚፈጠር ነገር እኔ ስለነገው ማወቅ ስለማልችል ዛሬ ላይ ሆኖ ግን ፕራይም ሚኒስቴሩ በጣም ያሻግሩን አሻግራለሁ እንዳሉት ያሻግሩናል ብዬ አምናለሁ፣ እገምታለሁ ሳይሆን አምናለሁ። ወዴት አሁን 5 ዓመት ሆኗቸዋል እንግዲህ ያሻግራሉ ከተባለ ግን እኔ ታሪክም ስለማነብ ታሪክም ስለማጠና የኢትዮጵያን ታሪክ አለፉት 125 ዓመት የኢትዮጵያን መንግስት አጥንቻለሁ። ቃል በቃል ልነግርህ እችላለሁ። ስንት ሰው የተደረገውን ኮንፍሊክቱን መልካሙንም ጥሩንም አጥንቻለሁ፣ አስቀምጫለሁ። አሁን በቡክ እየጻፍኩት ነው። ያለፉት 125 ዓመት በኢትዮጵያ የነበሩትን መንግስታቶች የሰሩት መልካም ነገርና ያጠፉት ጥፋት ብዬ የማስበው ማለት ነው። በኢትዮጵያ ታሪክ ላለፈው 5 ዓመት የተደረገው የሰው መፈናቀል፣ የሰው መሞት፣ የጦርነት ብዛት፣ የኢኮኖሚ ውድቀት ራሱ ከምፔር ስታደርገው ባለበት በጣም ብዙ ነው። በአሁኑ ሰዓት ለእሳቸው እየሰጠው አይደለም። ምክንያቱም ብዙ ቬሪብልስ አሉት። ብዙ ገባ ይህ ነገር እንዳይሳካ ብዙ ሁሉም የሚጫወቱ አለ። ሲፒኤልኤፍም ሆነ የፈለግከው ፓርቲ የምትለውም ሆነ ህዝቡም ጭምር አለበት። ግን ይህን አሁን አናላይዝ አደርገው ላለፈው 5 ዓመት የብሔርተኝነቱ ብዛት፣ የጥላቻው ብዛት፣ ቤተክርስቲያን እንደዚህ ፈርሶ አያውቅም። ሞስክ እንደዚህ ፈርሶ አያውቅም። ሰው ልጅ ተቀጥቷል፣ በአደባባይ ተቃጥሏል። በጣም በሚገርም ሁኔታ ሰው ታርዶ ቪዲዮዎች አሉ። በጣም በቃ በኢትዮጵያ ላይ ይደረጋል ማለት ነው። ለኢትዮጵያ ስዕብናና ስነልቦና አይመጥንም የምንለው ነገር ተደርጓል። እና ያ ሁሉ ባለወይ የብልጽግና መንግስት አብይ ላይ ነው የሚሄደው። መልካሙ እሱ ጋር ነው የሚሄደው ሲጻፍ ማለት ነው። ሲጻፍ በብልጽግና መንግስት በዶክተር አብይ አመራር ዘመን ይህ ተደረገ፣ መልካሙም ይሰጠዋል። ግድቡ መሞላቱ ካለቀ ከተናቀቀ ግድቡን ሞሉ ጨረሱ ይባላሉ። ዛሬ ኢትዮጵያ ውስጥ ማለት ነው በሚሊዮን የሚቆጠሩ ተፈናቅለው በየቦታው ቁጭ ብለዋል። ኦሮሞም፣ አማራም፣ ትግሬም ገባ። ሱዳን በጎንደር ክልል ቦታ ይዛ እስካሁን ተቀምጣለች። ሶማሌ ውስጥ ጦርነት እየገቡ እየወጡ ነው ታውቃለህ። ትግራይ ውስጥና የተደረገውን ታውቃለህ። አማራ ክልል የተደረገውን ታውቃለህ። ይህን አሁን የምትሰጠው በእኔ ቤት ውስጥ ለሚደረገው መልካም ነገር የምመሰገነው እኔ ነኝ። መጥፎ ነገር እኔ የዮዳብ ድካም ነው የሚባለው እና ጠቅላይ ሚኒስትር አብይ አህመድ ዶክተር አብይ አህመድ የተከበሩት የኢትዮጵያ ጠቅላይ ሚኒስትር ናቸው። መልካሙም እንደሚሰጣቸው ይህ ሁሉ ኔጌቲቭም እንደሚጻፍ ማወቅ አለብህ ታሪኩና አንተ ከታሪክ ጎን መሆን መቻል አለብህ። ቢኮዝ ይህ የሪኮርድ ይደረግና ሰዎች የሚጽፉ ስምን ባደው መንሽን ያደርጉታል። አሁን ስቶሪያኖች መንሱር ጨራሱ መንሽን ሲደረግ አይ ብሊቭ መንሽን ከሚደረጉ ሰዎች አንዱ አንተ ነህ። ለምን ለጠቅላይ ሚኒስትር ያለ ፍቅር
አይቻላቅም ባዘው ሚስቱ እንደዚህ የምትወደው አይመስለኝም። መንሱሬ ደግሞ እንዳንተ አይነት ያጋጥም ነው እነ ለመናገር ሁሉም ሰው እኔ አሮን ያስፈራል እንዳንተ አይነት ድጋፍ ቢኮዝ አይ ዶንት ኖ እኔም ራሴ ግራ ይገባኛል። እውነቴን ነው የምልህ። እኔ ሚስቱን አውቃታለሁ፣ በደንብ አውቃታለሁ፣ በደንብ እኔ በጣም ወዳቸዋለሁ። ይሄን ያህል የምትወዳቸው አይመስለኝም። እና ግን ያ ፍቅር የመጣው አንተ አገርን ከመውደድ ነው ወይስ ፐርሰናሊ? የስ 100% ኢትዮጵያዊነቴን እወደዋለሁ፣ አገሬን እወደዋለሁ። ኢትዮጵያ ለእኔ ከምንም በላይ ክብር ነች። then the right person is prime minister ዶክተር አብይ። yes ለስንት ጊዜ እንዲመሩት ትፈልጋለህ አንተ? በአንተ ቢሆን ፈጣሪ ቢያደርግላቸው ቅድም እንዳልኩ እንደ ሌሎች የበለጸጉት አገሮች የሆነ ሌቭል ላይ ያደርሷታል። እዛ ሌቭል ላይ እስኪያደርሱ ድረስ ቢኖሩ ደስ ይለኛል። ግን ይሄ የኔ መብት አይደለም፣ የህዝቡ መብት ነው። ኖ ያንተ መብትማ አልማቃለሁ። ግን ላይክ እንዳንድ አሁን እኮ መንሱር ህዝብን ወክለህ አይደለም የምታወራው፣ ራስን ወክለህ ነው የምታወራው። እኔም ብዬ ነው የማወራው። ደስ የሚለኝ ስለአንተ ኦሮሞን ወክለህ ሙስሊሙን ወክለህ ወይም ኢትዮጵያን ወክለህ አይደለም፣ እንደ አንድ ግለሰብ ነው የምታወራው። ብዙ ጊዜ የሚያናድደኝ እኔ ብሔርና ህዝብ እንወክላለን ሃይማኖትን እንወክላለን የሚሉ ሰዎች ናቸው። ግን አንተ በባለፈው 100 ዓመት ይምሩ ብለሃል። እየቀለድክ ነው ወይስ ሲሪየስሊ? ከእድሜያቸው ማኳያ 100 ዓመት ከዚህ በላይ ሊመሩ አይችሉም። እሺ 50 ዓመት ቢሆንስ? ለምሳሌ አሁን እሳቸው አንተ ለኢትዮጵያ በአንተ አመለካከት እሳቸው ብቻ ናቸው ይህን ነገር ማሳካት። አሁን ከረንትሊ ባለው ሁኔታ የስ ነገ ከነገ ደግሞ እንደሚፈጠር አናውቅም። ዩዶንት ቲንክ ለማ መገርሳ በስልጣን ላይ ቢሆን እሳቸው የበለጠ መስራት አይችልም ነበር ብለህ ታስባለህ? አሁን ከላይ ይበልጣል የሚል ነገር አይደለም። ግን እኔ እያወራሁ ያለሁት ስለ ፕራይም ሚኒስቴሩ ነው። ፕራይም ሚኒስቴሩ አሁን ባለበት ሁኔታ በዚህ አሁን በየቦታው እነዚህ አይነት ችግሮች ባይፈጠሩ በእርግጠኝነት ከፍተኛ የሆነ ለውጥ አገሪቷ ታሳያለች ብዬ አስባለሁ። how many years should we give? like አሁን እዚህ ሀገር 4 ዓመት ነው የሚሰጥህ። 4 ዓመት ይሰጣል። በ4 ዓመት ውስጥ ማለት ነው ተመርምረህ ሁለተኛ ራን ታደርጋለህ ለሁለተኛ ዙር። ብዙ ለሁለተኛ ዙር የማጋጥማቸው ሰዎች አሉ። ለምን በ4 ዓመት ውስጥ ሀገር መምራትህን ብቃትህን ካላሳየ ለሁለተኛ ዙር አትመረጥም። ለሁለተኛ ዙር የሚመረጡት አብዛኛውን በመጀመሪያው እንዳልኩ ቅድም 51% እንኳን 51% መልካም ከሰሩ ሁለተኛ የመመረጥ እድላቸው ከፍ ያለ ነው። ስለዚህ አብይ አህመድ ከ4 ዓመት በላይ 5 ዓመት ገዝቷል በስልጣን ደረጃ። ሶ ዱ ዩ ቲንክ ላለፈው 5 ዓመት በሰራው ስራ ምን ያህል ፐርሰንቴጅ ተሰጠዋለህ ስክሰስ ነው ብለህ የምታስበው? ያን እኔ ይሄ ጥናት ይፈልጋል። በፐርሰንት ማስቀመጥ አልችልም። አሁን እኮ የምትናገረው ነገር እኮ ጥናት የሌለው እኮ ነው መንሱር። የራሴ የግል ሀሳብ እኮ ነው እንዴ። በግል ሀሳብ ስንት ፐርሰንት ሰርቷል ብዬ ማስቀመጥ አልችልም። ጥናት ይፈልጋል። አሁን ግን በዚህ 5 ዓመት የሰሩትን ስራ ያየሁት ነገር አገሪቷን ለመቀየር በቴክኖሎጂ ለማዘመን ከችግኝ ተከላው ጀምሮ ለእኔና ለአንተ ብቻ ሳይሆን ለልጆቻችን ሊተርፍ የሚችል ነገር እየሰሩ እንደሆነና ወደ ለውጥ ጎዳና ይዞን እየሄዱ ነው የሚለውን ነገር አምኜበት በኮንፊደንስ ፕራውድ ሆኜ እያወራው እያየሁም ደግሞ በአይኔ ስንት ዓመት ከዚህ በኋላ ቢሰጣቸው የሚለውን ነገር ዴፊኒሽኑን ይሄን ዓመት አይደለም። እንደሌላው ዓለም ግን እንደሌላው ዓለም የኢኮኖሚ ልጠይቅ ከአንተ ጋር የሚግባባ ከአንተ ጋር የሚስማማ ቢኮዝ አንተ ሞር ፖለቲካውን ብዙ ህገ መንግስቱም ስላናበብኮ ስለማትከታተልም ማውራት አትፈለግም። ኦኬ አንድ መንግስት የሚመዘንበት አንደኛው ኢኮኖሚ ነው አይደል እንዴ? ኢትዮጵያውን ኢንፍሌሽን በጣም ሃይ ነው። ኦን ታፕ ኦፍ ዳት ደግሞ የዋጋ ግሽፈት በጣም ሂዷልኝ ተወዷልኝ። ኑሮ በጣም ተወዷል። ሰዎቹ መቆጣጠር አቅቷቸዋል። እና ያንን እንደ ደካማ ጎን አታዩ? የኑሮ ውድነት በጣም አለ ኢትዮጵያ ውስጥ። እኛን ፔኑ የተሰማን ደሆች ስለሆን ነው። እናንተ ጋርም እኮ የኑሮ ውድነት አለ። አልጨመረም እንደ ይወዳብ። እውነቱን ለመናገር ፖዚቲቭ ለመናገር አንድም ዶላር 2 ዶላር 10-20% የጨመረ ምንም ነገር የለም። ላይፍ የዛሬ 10 ዓመት የዛሬ 5 ዓመት የነበረው ላይፍ ነው ይወዳብ እየኖረ ያለው። ከሱፐር ማርኬት ሾፕ ስታደርግ ኑሮ አልተወደደም። መልስብኝ መልሳለሁ። እኔ ታውቃለህ በግልጽ ነው የምመልሰው። እኔ አልተወደደም ንገረኝ ብቻ። ለውጥ አለ በጥናት ነው የምመልስልህ። ኢትዮጵያ አሜሪካ ማለት ነው። አሜሪካ ላለፈው 4 ዓመት አንደር ማነው ፕሬዚደንት ባይደን ከመምጣቱ በፊት በትራምፕ ጊዜ ጋዝ 2 ብር ከ80 ምናምን ገብቶ ነበር
በጋለን ነው ሊተር አይደለም በጋለን አጥኝ 1 ጋለን 2 ወይ 3 ሊትር ነው 2 ብር $2 ምናምን ገብቶ ነበር ባይደን ሲመጣ ወደ 4 ብር ከምናምን ገብቷል መንሱር ስልኩን ቢዘጋ ይሻለው ነበር በጣም ተጨንቀዋል እኔ በጣም እንጆይ ያደረኩ ነው ስለምን ተጨነቀው አትስማቸው እኔ አንደኛ ይኸውልህ የሚያስጨንቅ ጥያቄ መጠየቅ አልፈልግም ለምን የምጠይቅ ጥያቄ እንድትመልሰውና ይሄ ዲስከሽን እንጂ አንተን ለማጨናነቅ አይደለም ደግሞ መንሱር ምንም በተሰራው የፈረደ የሚያስጨንቀኝን ጥያቄም አልመልስም እንጂ አይ ኖ ሃው ቱ ጉቺ ነኝ በለ ጉቺ መንሱር ጉቺ ሽቶ መቼም ይሆናል ያንተን ጥያቄ ገና ለገና ምን ብዬ መመለስ እንዳለብኝ ሲያስብ ተጨንቆ ይሆናል አብዛኛው ሰው ባደወይ ስለሚወዱ ነው የሚወድ ሰው ይጨነቅላል ኤኒዌይ አሜሪካ ውስጥ ማለት ነው within the last 4 years እንትን የዋጋ ግሽፈቱ ከፍ ብሏል but የገቢ ራሱ ከፍ ብሏል አብሮ ተመጣጥኖ ነው የሚሄደው ያን አንችልማ እንደ አፍሪካ አንችልም ነው ቆሌ ነገር እኮ ነው የኢትዮጵያ ስታየው ኢትዮጵያ ፐርሰንቴጁ በጣም ብዙ ነው የሄደው ላይክ እንዳልኩ አሁን እዚህ የብር የዶላር እጥረቱን ተወው ትክክለኛ ናምኖ ጂዲፒ እና ሪዮ ጂዲፒ የሚባል አለ ኢትዮጵያን አጥንቸዋለሁ በጣም ጥሩ አይደለም ናምኖ ጂዲፒው ብዙ ይመስላልኝ ሪዮ ጂዲፒው ግን በጣም ያን ለመመለስ ይዮዳቤ እንትን መሆን አለብህ ምንድነው ኢኮኖሚስት መሆን መቻል አለብህና እኔ ኦርኬስትራ ስለሆንኩ አንተ ተምር ያለው ስለምትል ምናልባት ከእውቀት ጋር ይሆናል የምታወራው እኔ 12ኛ ክፍል ነው የጨረስኩት አሁን ወደፊት ፕሬዝዳንት ለመሆን የርቀት ትምህርት የሚባል አለ አይደለ እሱንና አንዳንድ ትምህርቶችን እየተማርኩ ነው ገና ነኝ ለዚህ መልስ አሁን አቅሙ ይለኝ ያለባለው ባደወይ መንሱሬ እኔ ምን አደርጋለሁ ለማወራው ነገር ሁሉ ማለት ነው እንዳልኩ ራሴን ወጥቼ በመናገርበት ጊዜ በተለይ እኔ አሁን እዚህ ጋር ሶሻል ሚዲያ የመጣሁትኝ ኢትዮጵያውያኖችን እኔ አሜሪካ ሲቲዝን ነኝ አሜሪካ ነዋሪ ነኝ እዚህ ሀገርም ኢንቮልቭ አደርጋለሁ ግን ስለ ኢትዮጵያ ሳወራ በእውቀት ተሞልቼ ማውራት ፈልጋለሁ ግን ኢትዮጵያን ኢኮኖሚ ሳየው ላለፈው 5 ዓመት በጣም ወድቋል በጣም ኤቭሪቲንግ ኢዝ ኤክስፔንሲቭ ሰዎቹ አፎርድ ማድረግ አልቻሉም ህዝቡ ማለት ነው በጣም ረሃብ አለ ኢትዮጵያ ውስጥ በጣም ረሃብ አለ ይሄ ናቹራል ያመጣው ረሃብ ብቻ ሳይሆን ኦፍ ኮርስ ጦርነትም ያመጣው ረሃብ አለ ጦርነት በጣም ኢትዮጵያ ውስጥ አክሳሪ ነው ግን ያ ይኸውልህ የመንግስት ደካማ ጎን ነው ለመንግስት ነው የሚሰጠው አዲስ አበባ ውስጥ ነው አንተ የምትኖረው አዲስ አበባ የቤት ኪራይ በየሳምንቱ በየ2 ሳምንቱ የሚጨምር ነው ጨምሯል ያልኩህ እኮ አይደለም ጨምሯል 100% ኦፍ ኮርስ በጣም ብዙ ነገር ጨምሯል በብዙ መልኩ ግን ይሄ ኢትዮጵያ ውስጥ ብቻ አይደለም ለየትም ዓለም ጨምሯል የኑሮ ውድነቱ የኛ በጣም የተሰማ ፊል ያረግነው ደሃ ስለሆንና አገሪቷ የነበረችበት ሁኔታ ከጦርነቱ ጋር ተያይዞ ከኮቪዱ ጋር ተያይዞ የነበረው ደግሞ አሁን ይሄ ሰዓቱ ደግሞ ይሄ መንግስት አዲስ ሲመጣ የሚያደርገው ለውጥ በዚህ አተካራ በዚህ ጦርነት በዚህ ጭቅጭቅ በዚህ ኮቪድ በዚህ ምን ደግሞ በጣም የተሰሩ ነገሮችን ደግሞ በምናይበት ሰዓት ስቲል ይሄ ሁሉ ችግር እያለ የሚሰሩ ነገሮችም ደግሞ አሉ አሁን ምንም ነገር ኢንፍራስትራክቸር ባይኖር ምንም ነገር ሳይሰራ ቢቀር ዜሮ ቢሆን ኦፍ ኮርስ በቃ ሌላ ዓለም ውስጥ ነው ልክ አይደለም ልትል ትችላለህ ይሄ ሁሉ ችግር እያለብን ግን ስቲል ነገሮች የተስተካከሉ ነው ስቲል ደግሞ ለውጦች አሉ ስቲል ደግሞ እድገቶች አሉ ገባ ኦፍ ኮርስ ኑሮ ውድነቱ እኛ ጋር ብቻ አይደለም የትም ዓለም ያለ ነው የኛ ግን ፔኑ ጨመረ ለምን ደሃ ስለሆነ ነው ሌላ ጥያቄ ካለ ጠይቀኝ ይኸውልህ አይ ምን ችግር የለም ይኸውልህ መንሱር ደሃ ስለሆናችሁ ብቻ አይደለም ይሄ የድህነት ችግር አይደለም የአመራር ችግር ነው መንግስት ሪሶርሱን አሎኬት የሚያደርግበት በጣም ሌብነት አለ ባደወይ ከኢህአዴግ የበለጠ በብልጽግና ራሱ ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላመንት ላይ ወጥቶ የተናገረው ነው ትልቁ ችግር ኢትዮጵያ ውስጥ ሌብነት አለ በመንግስት ደረጃ በመዋቅር ደረጃ ገባ መናገር አልፈልግም አንተ ስላለ ስማቸውንም እየጠቀስኩ ብናገር ብዙ ጉድ ይወጣል ብዙ ነገር ይሆናል ግን ይሄ ሁሉም የሚያውቀው ነውና ያ ነው ችግሩ የአመራሩ ብልጽግና መበልጸግ ሲገባው እየበለጸገ ያሉት ብልጽግኖች ብቻ ናቸው እየበለጸገ ያሉት ብልጽግና ውስጥ የሚገቡት ብቻ ናቸው ጠቅላይ ሚኒስትሩ ራሱ ተናግሯል ብዙ ሌቦችን ያሉት በብልጽግና ውስጥ በጣም እነዚህ ሌቦችን ማውጣት ከብዶኛል እናንተ እርዱኝ ብሏል በአደባባይ ወጥቶ እርዱኝ
እና ያለበት መንግስት ዶንት ዩ ቲንክ አንድ መንግስት መንግስት መምራት ካቃተው በውስጡ ያለውን ሌቦችን ማስተካከል ካቃተው ዶንት ዩ ቲንክ 5 ዓመት ቱማች አይደለም? ሜቢ ያ ግለሰብ ያ መንግስት ወድቋል ብላ አታስብ? ወይም ፌል ስቴት ነው ብላ አታስብ? አላሙዲን እዚህ ሀገር እያለ በወጣትነቱ ይሄን ነበር እንደዚህ ነበር የሚስቀው። አሁን የሳቁትን ሳቅ እኔም መድገም አልችልም። ይሄን ሳቅ እንዴት ፌል ያደረገ መንግስትማ አገር መምራት አይችልም። እየመራ ነው እኮ ይሄ መንግስት አገር መምራት አክቹሊ እኮ አገር መምራት ማለት ወለጋ ጦርነት አለ። ትግራይ ኦልሞስት ዲፋክቶ ስቴት ናት። አማራ ክልል ሽምቅ ውጊያ ጀምረዋል። ሶማሌ ክልል ችግር አለ። በየክልሉ ችግር አለ። ችግሩ ደግሞ በጣም የጦርነት ችግር ነው። ያኮ የሚያሳየው መንግስት ትናንትና ጨርሰናቸዋል ያለውን ኦነግ ሸኔ ጋር ድርድሩም አልተስማሙም። አሁን ከቲፒኤልኤፍ ጋር ትጥቁን አስፈታለሁ ብሎ ቲዲኤፍ ፖለቲካ እኔ ፖለቲከኛ ስላልሆንኩ አላውቅም። ስለዚህ መንሱር ፖለቲካ በዚህ አጋጣሚ እዚህ ጋር ስከፍት እያየው ነው። ኦልሞስት ወደ 2500 ሰው ነው ያለው አንተ ጋር፣ እኔ ጋር ወደ 600-700 ሰው ነው ያለው። ወደ 3000 ምናምን ሰው ነው የሚያዳምጠን። መንገር ማውራት ማለት ሰው እንዲረዳልኝ የምፈልገው እና እንድትሰሙልኝ እንድታቁልኝ የምፈልገው ነገር በጣም ብዙ ሰዎች ከሌላ ጣራ እያነካኩኝ ነው። ሌላ ጣራ ኢንሴንስ ወደ ሌላ ነገር እየወሰዱ ነው። በኮሜንትማ ያለው ሌላ ቦታም አሁን ዛሬ ወደ 3-4 ቦታ እንዲቁጭ ብሎ እያወሩ ምናምን ስለኔ በቃ እሰማለሁ ነገርና እኔ ጀስት ቢዝነስ ነው የምሰራው። ከዛ በተረፈ ከባለስልጣናት ጋር በማገኘው አጋጣሚ ስብሰባ ላይ በሆነ ሁኔታ ፎቶ እነሳለሁ አብሬ። በብዛት ደግሞ የተወሰኑ ባለስልጣናትን እማቃቸው ድሮ የነበራቸውን አገር ቤትም እማቃቸው ፐርሰናሊ እማቃቸው ናቸው። ሳያቸው ከጋርዳቸው ውጪ ፎቶ አብሬያቸው እነሳለሁ። ይሄ ከዛ የዘለለ የብልጽግና ፓርቲ አባል አይደለሁም፣ ፖለቲከኛ አይደለሁም። ስለ ፖለቲካም እውቀቱ የለኝም። አሁን እኔ እውቀቱ ቢኖረኝ በደንብ ቻሌንጅ ላደረገው ይችላለሁ፣ በደንብ ላወራህ ይችላለሁ። እውቀት በሌለኝ ነገር ማውራት አልፈልግምና እባካችሁ እኔ ሙስሊም ነኝ፣ ወላሂ ነው ምላችሁ። ከምንም አይነት ፖለቲካ ጋር ግንኙነት የለኝም። ምናልባት ፕራይም ሚኒስቴሩ የሚሰሩትን በጎ ስራ ስናገር ምናልባት ወደ ፖለቲካ እያሰባችሁ ወደ ሌላ ነገር እየወሰዳችሁት ከሆነ ሮንግ ነው፣ በቃ የተሳሳተ ነው። ይሄን ለማለት ፈልጎ ነው፣ ካድሬ ስለሆነ ነው፣ የመንግስት አባል ስለሆነ ነው የምትሉት ነገር ካለ ፕሊዝ ከአእምሯችሁ ውስጥ እንድታወጡ። ቢዝነስማን ቱኳንዶ ላይ ነው የምሰራው። የማገኛትን ገንዘብ ሜክ አርጌ እኔ በሌላ አይነት ችግር ውስጥ ብሆን ዛሬ እንደዚህ ሚዲያ ላይ ወጥቼ ያለሁበትን ሎኬሽን የት እንደምበላ የት እንደምጠጣ አልናገርም። ኮንፊደንሱ ኖሮኝም ደግሞ እንደዚህ እናንተ ጋር ወጥቼ አልናገርም በፍጹም። በተቻለኝ መጠን 1000 ብር እንዴት አድርጌ 1500 እንዴት አድርጌ 2000 ብር ላድርግ ብዬ የምኖር ሰው ነኝ። እናንተ የምታስቡኝ አይነት ሰው አይደለሁም። ቶታሊ ከአእምሯችሁ ያን ነገር እንድታወጡት ስለፈለግኩ ነውና ቀጥል። ብዙ ለመናገር መንሱሬ ከዚህ በፊት የዶክተር አብይ የፐርሰናል አክቲቪስት ነኝ ብለህ ተናግራል አንተ ራስህ ማለት አሁን እኮ ነው። ስለዚህ እንደ የሀገር መሪው ኦሮሞ ሆኖ በብሔር የሚመራ ፖለቲካ ውስጥ ያለበት ሀገር ሆነ የሱ የግል የፐርሰናል አክቲቪስት ነኝ ስትል ፖለቲካቸውን አይደለም የፕራይም ሚኒስቴሩን ፖለቲካ አይደለም እኔ አክቲቪስቱን የማደርገው የሚሰጥ በጎ ስራ ባለኝ ሶሻል ሚዲያ እያጋራው ስለሳቸው መልካም ስራ መናገር ብቻ ነው። ይሄ ደግሞ ወይ ፓርቲ ሊያደርግ አይችልም። አክቲቪስትነቴ በግላቸው ነው የሚሰሩትን። ካድሬ እኮ ነው ካድሬማ ስትሆን ፖለቲካውን ነው የምታወራው፣ ስለ ፖለቲካው ነው የምታወራው። አብሮ ፖለቲሻን አላውቅም፣ እውቀቱ የለኝም። እውቀቱ ቢኖረኝ እኮ በፖለቲካው በደንብ አወራለሁ፣ በደንብ አብጠርጥሬ አወራለሁ። ግን እውቀቱ ያልገባም ዴፊኒሽን ኦፍ ካድሬዝ የግለሰብ ካድሬውን ፖለቲካ ሞንክ ቢዝነስ ሞንክ የዶክተር አብይ መልካም ጎኑም ብቻ አንተ በእርግጥ መጥፎ ጎን የለውም ብለሃል። የደሜ ዝውውር ነው ብለሃል። አንድ ግለሰብ የደሜ ዝውውር ነው ብለሃል እኮ መንሱሬ። አዎ ልድገምልህ ዩዳቤ፣ ፕራይም ሚኒስቴሩ የደሜ ዝውውር ናቸው። ኢዚትስ ማይ ይሄ እኮ እኔ መብት አይደለ እንዴ? በእምነት ግን ይራሱ ፖለቲከኝነት አይደለም፣ ፖለቲካ አይደለም። እኔ መውደድ አልችልም። ያን ሰው ንገረኝ። ኢዮዳብ አንተ ኢዮዳብ 1000 ሰው ይጠላሃል፣ 1000 ሰው ደግሞ ይወድሃል። በቃ ኢዮዳብን እወደዋለሁ።
ሂዝ ማይ ሄሮ ሂዝ ማይ ብራዘር ብሌዴ ነው ማለት አልችልም። መብት አይደለም። እኔ አንድ ሰው እንደዛ እንዳንተ አይነት ደጋፊ አልፈልግም። የደም ዝውውር ነው ካለኝ አጥፍቼ ነው የምጠፋው እኔ። ምክንያቱም ወደ አምልኮነት ተለውጧል። ለምን ነው በፍጹም እንደሱንማ የኔ ደም ዝውውር ኢየሱስ ነው ለኔ የደም ዝውውር ማንነቴ። አሁን ሃይማኖት ነው እንዴ? ሃይማኖት እኮ አይደለም። ነው ሃይማኖት አይደለም። ይኸውልህ አንድን ፍጡር ያውም ብዙ ችግር እያፈራ ያለ ፍጡር ደካማ ጎን ያለው መልካምም ጎን እንዳለው ማለት ነው። በሀገር ደረጃ ከ20 ሚሊዮን በላይ ሰው የተራበበት ከ2 ሚሊዮን ሰው በላይ የሞተበት ባለስልጣን አዲስ አበባ የምትኖርበት ሀገር ሞስክ እየፈረሰ ሞስክ አንተ በጣም አከብረዋለሁ የምትለውን ሃይማኖት ማምለኪያቸው ቤት ህንጻቸው እየፈረሰ ገባ። የምትወዳቸው ፕሮባብሊ ቄሮች በሺ የሚቆጠሩ እየታሰሩ ገባ። በጣም በሚገርም ሁኔታ በኢትዮጵያ ታሪክ ተደርጎ የማይታወቅ የብሔር ጥላቻ በሰፈነበት አመራር መንግስት ላይ የደሜ ዝውውር ነው ስትለው ሰው ከታች ያለው ማለት ነው የሚመለከተው እንዴት በቁስላችን ምን ያህል ሰልፍሽ ወይም ደግሞ አሁን ምን ያገናኘዋል ከዛ ጋር? የግለሰብና ስለ ፖለቲካቸው አይደለም እኔ እያወራን ያለሁት። ቴንክ ዩ ሳዲ። ፖለቲካቸውን አይደለም ስለ ፐርሰናል ነገር ነው የማወራ። ፕራይም ሚኒስቴሩ የሚሰሩትን በጎ ነገር ነው መንሱር ማየት የሚፈልገው። እሺ ለሚያከፋቸው እንዲህ ልጠይቅ ሜይ ቢ እንዲገባ ላቅልለው። ለምሳሌ አሁን ሂትለር የደሜ ዝውውር ነው ብልህ ምን ይሰማል? ነገርኩህ እኮ ዩዳብ መብት ነው እሱ። መብት ሊሆን ይችላል። መብቴማ ነው መንሱር። አንተ ግን እንደ አንድ አሁን ስለ ሂትለር በደምብ ታውቃለህ። ኦፍኮርስ ናዚ እንደሆነ ክፉ እንደሆነ ታስባለህ። እንዳልሆነ ከተጻፉ ነገሮች ሰምቻለሁ። ከታሪክ በሚሊዮን የሚቆጠሩ ጁሾችን የገደለ አፍሪካን አሜሪካዎችን የገደለ ዓለም ጦርነት ሁለተኛን ያደረገ በ100 ሚሊዮን ሰዎች እንዲሞቱ ያደረገ ሂትለር ነው። አሁን የመጥቼ የሂትለር መልካም ጎኑን ብቻ ነው እኔ የማውቀው ሂትለር ለእኔ የደም ዝውውሬ ነው ብል አንተ እንደ መንሱር ከታሪክ አይገናኝማ። ከምንን ከምን ጋር ታገናኛለህ? አለመገናኘት ምን ይሰማል እንደዛ ብለህ? እኔ ኦፍኮርስ ልክ አይደለህም ልልህ እችላለሁ፣ ግን ለምን ልክ አለብኝ? በሚሊዮኖች የሚቆጠር ሰው ሞቷል የሚል ነገር እያየው እሱ እንደገደለ እየሰማው እንዴት እንትን ልልህ ይችላል? እሱ አልገደለም፣ ስልጣን ነበር እሱ። ወታደሮች ናቸው የገደሉት። ትእዛዝ ሰጥተው። እሺ ለሚያስኪው በትግራይና በኢትዮጵያ ጦርነት ከ2 ሚሊዮን በላይ ሰው አልሞትም? እንትን ዳታ ይፈልጋል እዮዳብ። ኦኬ 800 ሺህ ወይ አላውቅም። ማይ ኳስችን መሰለ አሁን ባታው ሂትለርን የሚደግፉ ሰዎች እንዳሉ ታውቃለህ? በጣም የሚወዱት እዚህ ሀገር የእሱን ስዋስካ አድርገው ነጭ እንትን አድርገው ኬኬኬ የሚባሉት አሜሪካኖች የተጀመሩ ለምን ስለሚያከብሩት። አሁን እነሱ በእኔ አመለካከት እኔ ከታሪክ ጋር ነው የማየው። አብይ አህመድ ታሪክ ይፈርድበታል ወይም ያደንቀዋል። ታሪክ ነው አይደል እንትን የሚለው እና እዚህ ለሚመለከቱት ሰዎች እኔ መንሱርን ለማጨናነቅ አይደለም። መብት አለው መንሱር። ምናልባት አንደርስታንድ ስላላደረገው ነው። ወደ 900 ሺህ ስንት ገባ አንተ ፎሎወር? 1 ሚሊዮን ገባ ነው። 1 ሚሊዮን በለው 1 ሚሊዮን ፎሎወር አለው። በዚህ ደረጃ ዶክተር አብይ የደም ዝውውር ነው ስትል ያ 1 ሚሊዮን ፎሎወር ከዛ 1 ሚሊዮን ፎሎወር መቼም አብይን የማይደግፉ ወይም በቤተሰባቸው ብዙ ችግር የደረሰባቸው ሰዎች አሉ። 70-80% እኔ ጋር ያሉት አገራቸውንና ፕራይም ሚኒስቴሩን የሚወዱ ናቸው። አገር መውደድ ሌላ ነው መንሱሬ። አገር የሚወድ አለ። መንግስቱም አገሩን ወዳጅ ነበር። መንግስቱ ኃይለማርያም አገር ወዳጅ ነው ብለህ ታስባለህ? ነገርኩህ። እኔ አሁን ስለ ድሮ መንግስታት ማቆና እውቀቱ የለኝም፣ አላውቅም ስለነሱ። ስለ ድሮ መንግስታት አላውቅም። ስለ ቢጫ ሽብር ምናምን አታስታውስም? እሰማለሁ እንጂ ብዙም እውቀቱ የለኝም። ማንበብ ማወቅ ይፈልጋል። አላውቅም። ማውቀቱ ስለ አብይ ብቻ ነው እንደምታነበው መንሱሬ? አሁን ነው እኔ በቃ ማወቅ የጀመርኩት። ድሮ እኮ እንደዚህ አይነት ነገር አልነበረም። እኔ ገጠር ልጅም ስለነበርኩ የደሃ ልጅም ነኝ። ቲቪ የለም፣ ፍሪጅ የለም ምናምን በምን እናውቃለን? ከብት ያገን ነው ያደግነው። ስለዚህ ብዙ እውቀቱ የለኝም። አዲስ አበባ ስመጣ ግን አሁን ማወቅ ጀመርኩ። አብይን ከማውቀው ነገር ነው። አብይ አሁን አንተ ሚዛናዊ ለመሆን አብይ መልካም መሆኑን ከማን መንግስት ጋር ከማን ጋር ነው የምታወዳድረው? እንዴት አድርገህ ነው ሪዝነብል ልታደርገው የምትችለው? አሁን ምን አለ መሰለህ፣ አሁን መንግስታትን ከመንግስታት ጋር ለማወዳደር ወይ በጣም ስለ መንግስታት ማንበብ መቻል አለብህ፣ ወይ ፖለቲካውን ጥልቅ የሆነ ዲፕ ነገር ማወቅ መቻል አለብህ።
እኔ ግን ያን ሁሉ ስለማላቅ አሁን ስለሳቸው ኔትወርክ ከንከም ሞነፈካት ብቻ ነው የማውቀው አሁን ባለው ስለሳቸው ግን ሰላም አለይኩም ማፍ ዳባት ኔትወርክ ከንከም ሄሎ አይተደ አችራ ዳባት አልደግፍም ከምኮንነውና ከምቃወመው ወገን ነኝ። ይህ ጥያቄ ስጠይቅ አለመመለስ ትችላለህ። አንተ እንዳየው ከሆነ የሰውን ፖዘቲቭ ብቻ ነው የምከተለው ብለሃል። ለኤርትራውያኖች ምን አይነት አስተያየት አለ? አንተ አሁን ኢትዮጵያ ውስጥ ስላከበሩ ኢንዲፔንደንሳቸውን ከኤርትራ ጋር ያለ ሪሌሽንሽፕ እንዴት ነው የምታየው አንተ? እኔ ኤርትራ ራሱን የቻለ ባንዲራ ያለው ራሱን የቻለ አገር በራሱ ኑሮ ተመችቶት በራሱ እየኖረ ያለ ራሱን ችሎ በራሱ ግዛት እየኖረ ያለ ሀገር ስለሆነ ኢጄም ስላልጎበኘው ብዙም እውቀቱ የለኝም። አዲስ አበባ ግን በጣም ኤርትራውያኖች ብዙ አሉ እና በሰሞኑን ሲያከብሩ ነበር። እንዴት አየው? መብታቸው ነው። ምን ችግር አለው? ስለዚህ አሁን አንድ ግለሰብ ተነስቶ 1 ሚሊዮን ኤርትራውያን ከኢትዮጵያ መባረር አለባቸው መጥፋት አለባቸው ሲል ትደግፋለህ? እዚያን ተመለካከት እያንዳንዱ ሰው የራሱ የሆነ አመለካከት ስላለው ማውቀው ነገር የለም። ስለዚህ ጉዳይ መልስ አልሰጠህም። ጋር ልታነቃቃኝ ነው እንዴ? ባይሆን አንድ ነገር ልንገርህ። እኔ ሽማግሌ የሚሆንና ሚሴ ጽፌልህ ልትመልስልኝ አልቻልክም። ብዙ ሚሴ ጽፌልሃለሁ ባለፈው አላየሁም ምናምን ሊሆን ይችላል። እንዲያውም እኔ ላስታርቃችሁ፣ ሰላም ፍጠሩና ታርቃችሁ ገባ። ከዚህ በኋላ አሁን ወደ መግባባቱ ወደ ሰላሙ አይነት ነገር ቢኖር what do you think? መንሱሬ ጥሩ እንትን ነው። ባደወይ ሰላም ጥሩ፣ ሁሌ ሰላም እንፈልጋለሁ። እርቅ መልካም ነው። በእርግጥ ከእርቅ በላይ ግን የሚወደው ምንድን ነው ታውቃለህ? እውነትና ፍትህ እወዳለሁ። ፍትህ የሌለው እውነት የሌለው እርቅ ውዳሴ ከንቱ ይሆናል። አሁን አንተ በጣም ሰድቦሃል፣ በጣም ብዙ ዋሽቶብሃል። በጣም እኔ በህይወቴ ወንድ ልጅ ሌላ ወንድ ልጅ ላይ እንደዚህ በቀናት መንፈስ በጣም በብዙ ውርደት ያላለ ነገር የለም። ያ ሁሉ ብሎ አንተ ዝም ብለህ አልፈዋል፣ ተጣርቀዋል። ግን ኢዩዳብ እኔ ብጣለው እስከ ዛሬ ድረስ ጨጓራ እየተናደደ ብሰድበው ባንቋሽሸው ዛሬም ብቀጥል ምን ጥቅም አለው? ነገር ምን አድቫንቴጅ ይሰጣል? መሳደብ መልካም አይደለም፣ ማንቋሸሽም ሰው መልካም አይደለም። ነገር ግን ምን ጥቅም አለው? ብትኖርና በይቅርታ ተደራርጋ አብረህ ብትኖር አይሻልም? ይቅርታ ውዳሴ ከንቱ ይቅርታና ትክክለኛ ይቅርታ አለ። አሁን ዮኒ ሴጋ ይቅርታ በአንተ እያለ እንኳን አለ ዮኒ ሙሉነህ ስለ ፐርሰናል ስም አታንሳ። ዮናስ ሙሉነህ ልበለው። ዮናስ እኔ የምትታረቁ ነው የምፈልገው። ሰላም እንዲፈሩ ነው የምፈልገው። እኔ የፐርሰናል ችግር ከማንም ጋር ኑሮኛ አያውቅም። ከአንተ ጋር የለኝም። ከማንም ሰው ጋር ተጣልቼ አላውቅም። ፐርሰናሊ ማለት ነው። ዮናስ ሙሉነህ የአማራን ህዝብ አንተ ምናልባት ፕሊዝ እዮዳቤ ፕሊዝ እባክህ ፕሊዝ ኖ አይ ዶንት ኒድ ኤኒቲንግ ፕሊዝ። እኔ አሁን ስም ጠርተህ ይቅር። ይሄንን እዚህ ላይ ቁጭ ብለን ሳይሆን ዩ አር ማይ ብራዘር ማሚ ባለችበት ከሚስትህ ጋር አንድ ላይ ሆናችሁ ስፒከር ላይ ደውዬ በዛ ነው ማውራት የምፈልገው በግል። ፓብሊክ ነው የእኛ ጉዳይ ፓብሊክ ነው። አይ አይደለም። አሁን የዮኒን ስም ጠርተህ እንደዚህ እንድትል አልፈልግም። እየሰማ አይደለም። በጀነራሉ ማውራት እንችላለን። መንሱሪያ ይሆናል። አሁን አንተ ላታርቃችሁ አልክ። ችግሩን ተረድተህ ችግሩን መፍትሄ ሰጠን የምታታርቅ ወይስ ዝም ብሎ ለስሙላ እርቅ ተብሎ ልክ ቲፒኤልኤፍ እና የኢትዮጵያ መንግስት እንዳደረገው ነው ወይስ ፍትህ ችግሩ ተረድተህ ነው? ፕሊዝ አይ ሪሊ ሪስፔክት ዩ እንትን አትበል። አሁን ስለ ፖለቲካ መታንሳ። አንተ ግን ከዮኒ ጋር ሰላም ብትፈጥሩ ጥሩ ነው። ኦኬ የእኔ ጥያቄ እኮ ሰላም መፍጠር ምንም ችግር የለም። እኔ እያልኩ ያለው ችግሩ ገብቶሃል ወይ? አንድ ሰው
ኦኬ የግለሰብ ችግር አይደለም። እኔ እናንተ እናወራለና በቴሌፎን እናወራ። ዓለም የሚያውቀው ነው ታውቃለህ። ይኸውልህ በአደባባይም ብዙ ተከታዮች ስም አንስተህ እንትን አስበል ዩዳቤ ፕሊዝ። እሺ በል መስሎ ያንተ እኮ ያነሳው ስለመታረቁ ጉዳይ ምን እኔ እዚህ ላወራ አልፈለግኩም። በግል እኔ ደውዬልህ ብናወራበት እንደ ወንድም ከኔ ጋር አይደለም። መንሱሬ ጥሉ እኮ ከኔ ጋር አይደለም። ይሄ የግለሰብ ከአንተ ጋር ነው እንጂ ከማን ጋር ነው? አይደለም ከአንተ ጋር ነው ጥሉ። ማይ ጋድ ይኸው አሁን ይኸው ሶስት ቪዲዮ ሜንሽን ተደርጎ ፖስት ተደርጓል። ከላይ እየመጣልኝ ነው። መንሱሬ አንተ እንትን ዩር ሚዲያ ፐርሰን ምንም ችግር የለም። ከዚህ የበለጠ አንተ እኮ ዋናው የምታምነውን ቁመ መገኘት ነው እንጂ ሰውማ ቪዲዮ ይሰራል። የኔ ጥያቄ ወል መንሱር የግለሰብ ጥል አይደለም። ይሄ እኔ ለህዝብ ነው ድምፅ ሆንኩት። ኦ ማይ ጋድ ዮዳ አንተ ልጅ መንሱር በስልክ እኮ አይደለም እያወራን ያለ ነው። ቪዲዮን ማሳየህ እኮ አይ ነው በስልክ አይደለም የምናወራን በቪዲዮ ነው። ኦኬ ሰው እኔን የሚጠላኝ ቆራርጦ እነሱ በሚመቻቸው ያቀርባል። አንተንም የሚጠሉ ቆራርጠው እነሱ በሚመቻቸው ያቀርባሉ። ይህ ቪዲዮ ግን ለታሪክ ይቀመጣል። እናንተ ታሪክ እዚህ ጋር እስካሁን ድረስ አንተንም እንደ ወንድም እያወራው እንደ አንድ ኢትዮጵያ ውስጥ እንዳለ ኢትዮጵያዊ ነው የማወራ እንጂ እውነቴን ነው የምልህ። በዚህ እኔ ብዙ ከባድ ጥያቄዎች መጠየቅ አቅቶኝ አይደለም፣ ግን እኔ ነግሬሃለሁ። መሱ ከመጣ ጀምሮ ስንገናኝ አንተ ጓልክ፣ ከዛ በኋላ ጓልኩኝ፣ ከዛ በኋላ እንትን ብለን አናውቅም። እኔ በህዝብ ነው የምጣላው ከሰው ጋር ብዙ ጊዜ። ዮናስ ሙሉንም ፐርሰናሊ አላውቀውም። ፕሊዝ እኔ እናንተ እናውራ። እሱ ምንም ችግር የለም። እሱን እንለፈው። ደስ ካላለ ያዘውና እንነጋገር። እንግዲህ በጣም እኔ ስለማከብር እንግዲህ ካልተመቸ በግዴታ ፖይንት ስኮር ለማድረግ ብዬ አልቀጥልም። ወደ እንትናችን እንሂድ። አሁን ወደ ሀገር ጉዳይ እናውራ። ሀገር ጉዳይ ነው። አሁን ምን መሰለህ መንሱሬ፣ እኛ ውጭ ያለ ነው ዲያስፖራዎች ብዙ በተለይ ሶሻል ሚዲያ ያሉትኝ ከተመለከት የብሔሩ ፖለቲካ ስላጠነዘው ሁሉም ጽንፈኛ ደጋፊው ጽንፈኛ ተቃዋሚው ሀገርን እየጠቀመ ነው ብዬ አላምንም። ጽንፈኛ ደጋፊውም ጽንፈኛ ተቃዋሚውም ሀገርን እየደገፈ አይደለም። እኔ አሁን አላማዬና ቅዴ ምን መሰለህ መንሱር፣ ዩቱብ አካውንት ከፍቻለሁ። እዛ ላይ ሰዎችን እያመጣው እንደዚህ በወንድማማችነት ስሜታዊ ሳንሆን በእውነት ተነጋግረን መፍትሄ ለማምጣት አደውሉበት። በጣም ሰውየው አብይ ነው እየደወለለት ቁጣ እያለው ነው። እዚህ ጋር ያላችሁ የንጉስ እየወዳብን ዩቱብ ቻናል ሰብስክራይብ አላደረጋችሁ ሂዱና ሰብስክራይብ አድርጉ። ቲክቶክ ባዮ ላይ ስትነኩት አንደርማ ባዮ ላይ ሂዱና ሰብስክራይብ አድርጉ። እዛ ላይ ስታርቲንግ ዲስ ሳተርዴይ ፕሮግራሞችን ባለወ ወደ ሚዲያ እየተለወጥኩ ነው። ሚዲያዎች በዩቱብ ልመጣ ነው። መንሱሬ እቅዴ ምን መሰለህ አንተ ኮንፈረንስ ኮራለኝና ኦልሞስት 10-20 ላይ ነው የሚደርሰው። ዙም ኮንፈረንስ ኮራለኝ። ሪሊ አፕሪሺየት ማይ ብራዘር። ከመሄድ በፊት ልጋብዝ እፈልጋለሁ። በፎርማሊ ላይክ ተነጋግረን በውስጥ እንዳልኩ እንደ አንድ ኢትዮጵያዊ አንጋፋ የኢኮኖሚክ አክቲቪስት በዛም ደረጃ መወያየት አለብን ብዬ አስባለሁ። ፖለቲካውን አልጠይቅህም፣ ስለ ፖለቲካ ምንም ስለማታውቅ፣ ግን ስለ ሀገር ጉዳይ ስለ ኢኮኖሚ ብጋብዝህና ሞር ፎርማል በሆነ ብንነጋገር በሚዲያ ብትመጣ ደስ ይለኛል። ያው ስለ ኢኮኖሚ ምን ኢኮኖሚስት ስላልሆንኩ መመለስ አልችልም። በምንችለው መልኩ ግን አብረን እናወራለን። መንሱርን ሁኜ አወራለሁ። መንሱር ሁሌ መንሱር ሁነና ቴንኪዩ። እቺ የአብይ ደም ዙሩሯን ግን ቸክ አድርጋተኝ። ደም ግን አንተ ኤቢ ነው ደም እንትን ኦኖ ወይስ ኤቢ? ኦፕላስ ኤቢ ቢሆን ነበረ ደስ የሚለው። አብይ የሚለው አብሬሽን ተቀብ። ለማንኛውም ምንም ችግር የለም እና ኮይንን ሰላም በልልኝ እላታለሁ። እሺ ይመች ደህና ነው። ኦኬ ባይ ቴንኪዩ ማብራዘር፣ በጣም አመሰግናለሁ። እንግዲህ ያው ሰዓቱ ሂደዋል። ሞባይል ካርዱን መስጠት ኦኬ ውድ ተመልካቾቻችን እንግዲህ ከመንሱር ጋር ያደረግነውን ንግግር ሁላችሁም ሰምታችኋል። ከባድ ነው።
ዩቱብ ቻናሉን ሰብስክራይብ አላደረጋችሁ ሰዎች ሰብስክራይብ አድርጉ። ፎርማሊ ሱቱን አስለብሼ እኔም ሱት ለብሼ በጣም ከባድ ጥያቄዎችን እጠይቃለሁ። እንደምታውቁት ከሁሉም ከኢትዮ 360 ከኢት ሚዲያ ኢትዮጵያ አሉ ከሚባሉ ጋዜጠኞች የበለጠ ጥያቄ መጠየቅና ፍትሃዊ በሆነ እንግዳዬንም ሳላሸማቅቅ እንግዳዮቼንም ሳላናድድ ግን በቃ ሳላሽቃብጥም ጥያቄዎችን በመጠየቅ እንደምችል አይታችኋል። ሰብስክራይብ አድርጉ ሁላችሁም ሂዱና አንድ